ጻድቁ ፈቅደው ወደ ሳፈጅ አቡነ እጨጌ ዮሐንስ ገዳም ጉዞ አድርገናል። ተመልከቱ። ሳፈጅ አብዛኛው እንደ ጸገሮ አይደለም፣ መንገዱ ሜዳ ይበዛዋል። ትንሽ ዳገታማ ቦታ ነው ያለው። ሳፈጅ ጻድቁ የገደሙት የመጀመሪያ ገዳማቸው ሲሆን ብዙ ተጋድሎ ያደረጉበት መነኮሳትን ያፈሩበት ቦታ ነው። ወደ ገዳማቸው ስንደርስ ድንቅ ነገር እናያለን። ይህ የምትመለከቱት ከሰማይ መብረቅ በመምጣት በሾላ ዛፍ ላይ ያደረውን ሰይጣን የመታበት የሾላ ዛፉ የተረገመችበት ቦታ ነው። ይህን የምትመለከቱት ጻድቁ በዚህ ቦታ ሲያልፉ የእግራቸው ምልክት የቀረበት ቦታ ነው። ይህ የምታዩት ቦታም ድንጋይዋ እንዲተመቻችታ ጻድቁ አረፍ ያሉበት ቦታ ነው። ትንሽ እች መንገድ ወረድ እንዳላችሁ ሳፍጅ የሚገኘው የአቡነ እጨጌ ዮሐንስ ገዳማቸው ይህንን ይመስላል።